ኦኬ ሶ ይቺኛዋ ቪዲዮ ላይ ስለ ዩዘር ኔምስ ወይንም የተጠቃሚ ስሞች አጠር ያለች ማጠቃለያ ለመስጠት እንሞክራለን። ኦኬ ሶ ዩዘር ኔሞች አስፈላጊ የሆኑት ለምንድን ነው? ወሳኝነታቸው ከምን አንጻር ነው የሚለውን ስንመለከት ማንኛውንም የማህበራዊ ሚዲያ መድረክ በአግባቡ ለመጠቀም እና ከዚያ መድረክ የምንፈልገውን ነገር ሁሉ ለማግኘት ጠንካራ ኦንላይን ፕሬዘንስ ሊኖረን ይገባል ማለት ነው። በሁሉ ማህበራዊ መድረኮች ዙሪያ ወይንም ቢያንስ ለእኛ ተቋም ወይም ድርጅት ሬሌቫንት በሆኑት ማህበራዊ መድረኮች ዙሪያ ጠንካራ ኦንላይን ፕሬዘንስ ሊኖረን ይገባል ማለት ነው እና ይህንን ኦንላይን ፕሬዘንስ ለማረጋገጥ ደግሞ የመጀመሪያ እርምጃዎቹ ከሆኑት መካከል አንዱ ምንድን ነው? የሁሉም መድረኮች ላይ አንድ አይነት የተጠቃሚ ስም ማረጋገጥ። ሶ ኢሴንሻሊ ፌስቡክ፣ ቲክቶክ፣ ዩቱብ፣ ሊንክድን ወዘተ ሁሉም የእናንተ ተቋም አክቲቭ የሆኑት ማህበራዊ ሚዲያዎች ላይ ያሉት የተጠቃሚ ስሞች አንድ አይነት መሆን አለባቸው። ምንድነው ይህ ተመሳሳይነት ወይንም ቀጣይነት ኢምፖርታንት የሆነው? ኢትስ ቢካዝ አንድ ተጠቃሚ ወይንም ደንበኛ የእናንተን ተቋም ማግኘት ሲችል ሲምፕሊ ኦን ኤቭሪ ፕላትፎርም ተመሳሳይ ስም ነው መጠቀም የሚጠበቅበት ማለት ነው። ሶ ዲስ ሪሙቭስ ዘ ሃስል እና በጣም ፕሮሰሱን ስለሚቀንስ ኢንጌጅመንት ይጨምርላችኋል ማለት ነው። ሶ የተጠቃሚ ስማችሁን ለማረጋገጥ መጀመሪያ ማድረግ ያለባችሁ ምንድነው? ሰርች ማድረግ ይኖርብናል፣ መያዝ አለመያዙን ቼክ ለማድረግ ማለት ነው። ሶ እያንዳንዱ እናንተ የምትፈልጉት ሳይን አፕ ማድረግ የምትፈልጉበት ማህበራዊ ሚዲያ መድረኮች ላይ ገብታችሁ መጠቀም የምትፈልጉትን የተጠቃሚ ስም ሰርች በማድረግ ተይዟል ወይስ አልተያይዘውም የሚለውን ቼክ ማድረግ እንችላለን ማለት ነው። ወይም ደግሞ እንደ አማራጭ namechecker.com እዚህ ላይ ሊስት የተደረገችውን namechecker.com በመግባት እና እዚህ ሰርች ባር ውስጥ እኛ መጠቀም የምንፈልገውን የተጠቃሚ ስም በማስገባት በእነዚህ በተዘረዘሩት የማህበራዊ ሚዲያ መድረኮች ላይ መያዝ አለመያዙን እነዚህ ብቻ ሳይሆኑ ባይደው በጣም ተጨማሪ በመቶዎች የሚቆጠሩ መድረኮችንም ነው ሰርች የሚያደርገው። እዛ ውስጥ የተጠቃሚ ስማችን ተይዟል ወይስ አልተያዘም የሚለውን ማየት እንችላለን ማለት ነው። አሁን የተጠቃሚ ስማችሁ ካልተያዘ እሰየው በሁሉም ፕላትፎርም ላይ ተመሳሳይ አድርገን መቀጠል እንችላለን። ነገር ግን እንደ አጋጣሚ የተያዘ ከሆነ እና የንግድ ምልክቱ ባለቤት ካልሆናችሁ ኮፒራይት ከሌላችሁ ለዚህን ስም ለመጠቀም ወይንም ደግሞ ያው መንግስታዊ ተቋም እስከሆናችሁ ድረስ there are procedures ሂደቶች አሉ። እያንዳንዱ ማህበራዊ መድረክ ላይ አፕላይ አድርጋችሁና ኦፊሻል መሆናችሁን አረጋግጣችሁ የፈለጋችሁትን ወይንም የተቋማችሁን የተጠቃሚ ስም እንዲሰጧችሁ ማድረግ ይቻላል። ነገር ግን ያው in any case let's say የተጠቃሚ ስም ተይዟል። ሶ እንደዛ በሚሆንበት ጊዜ እዚህ ጋር የተዘረዘሩትን የተለያዩ ቫሪዬሽኖች መጠቀም እንችላለን። ኢሴንሻሊ ምንድነው ብራንድ ኔም በምትለው ቦታ የእናንተን ተቋም ስም ወይም ዩዘር ኔም አስገብታችሁ መጠቀም ሙሉ URL ማለት ሶ ፎር ኤግዛምፕል አካዳሚ አይደለ? ሶ academy.com ወይም ደግሞ ኦፊሻል አካዳሚ ወይም ደግሞ መገኛው አድርገን ማለት አካዳሚ አዲስ አበባ ወይም አካዳሚ አዳማ ትምህርት አካዳሚ ቨርብ ጨምረን ካጠገቡ ማለት ወይም ደግሞ ብራንድ ኔም ዲስክሪፕተሩ የሆነ ገላጭ ነገር አለ አይደል? አካዳሚ የአክቲቪቲውን የሚገልጽ የሆነ ነገር ጨምረን ዩዘር ኔማችንን በዚህ መልኩ ማስቀመጥ እንችላለን ማለት ነው። ወይም ደግሞ መጨረሻ ላይ ያለች ሜን ታርጌት ኪወርድ ኢሴንሻሊ ምንድነው የምትሰጡት አገልግሎትና መታወቅ የምትፈልጉበት ነገር አለ። ሶ አት የስፖርት እንቅስቃሴ ኦር ስፖርቲንግ አክቲቪቲስ ምናምን ብላችሁ የተጠቃሚ ስማችሁን ማስቀመጥ ትችላላችሁ ማለት ነው። ናው ሪሜምበር ይሄ it is only in case where ዩዘር ኔማችሁን የፈለጋችሁትን ዩዘር ኔም ማግኘት በማትችሉበት ሁኔታዎች ውስጥ ብቻ ነው የምንጠቀመው ማለት ነው። ኦኬ ሶ ፋይናሊ ምንድነው የተወሰኑ መስፈርቶችን እንመልከት ለዩዘር ኔም የተጠቃሚ ስም ላይ። አንደኛ ነገር ቀለል ያለ ይሁን ለማንበብ እና ለማስታወስም ቀለል ያለ መሆን አለበት። ለየት ያሉ ካራክተሮችን ወይም ደግሞ ተጠቃሚዎቻችን ወይም ደንበኞቻችን ግራ ሊያጋቡ የሚችሉ ቁጥሮችን ወይንም ምህጻረ ቃላትን ከመጠቀም ተቆጠቡ። ሁለተኛ ደግሞ ሜክ ኢት ሬሌቫንት ማለት ኢሴንሻሊ ምንድነው ከእናንተ ተቋም ጋር ተያያዥ የሆነና ለእናንተ ተቋም አግባብ ያለው የተጠቃሚ ስም መሆን አለበት። የእናንተን ብራንድ እና የእናንተን ስራ የሚያንጸባርቅ እና ከእናንተ አላማዎችን ጋር ኮንሲስተንት የሆነ የተጠቃሚ ስም ሊሆን ይገባል ማለት ነው። ሶስተኛ ቢ ዩኒክ። ሶ አይ ቲንክ ዲስ ኢዝ ኦብቪየስ አይደል? ሌላ ተቋም የሚጠቀሙን የተጠቃሚ ስም መጠቀም የለብንም። ቢካዝ ኢሴንሻሊ ወደኛ ሊመጣ የነበረን ትራፊክን ወደዛ ድራይቭ ሊያደርግ ስለሚችል አብዛኛው ሰው ደግሞ ብዙ ጊዜ ለመሞከር ምናምን ፈቃደኛ ስላልሆነ ወደኛ ሊመጣ የነበረን ትራፊክ ሉዝ እናድርግ እንችላለን ማለት ነው። ሶ ሜክ ሹር ዳት ዩኒክ የሆነ የራሳችሁ ዩዘር የተጠቃሚ ስም መጠቀማችሁ ማለት ነው። አራተኛ ኪፕ ኢት ሾርት አጠር ያለች ትሁን በተቻለ መጠን። ያው እያንዳንዱ የማህበራዊ ሚዲያ መድረክ ለዩዘር ኔም የካራክተር የፊደላት ሊሚት ያስቀምጣል። ሶ በዚህ ፊደላት ሊሚት ውስጥ በተቻለ መጠን
አጠር ያለ ዩዘር ኔም መጠቀም ማለት ነው። ግን ስቲል ሪሜምበር ለማሳጠር ብላችሁ ዲስክሪፕቲቭ እንዳይሆን ወይም ደግሞ ትርጉም የሌለው እንዳይሆን ተጠንቀቁ። የመጨረሻው ኢትስ አቮይዲንግ ትሬድማርክ ኢንፍሪጅመንት። ኢሴንሻሊ ምንድነው የሌላ ሰው የንግድ ምልክት የሆነን ዩዘር ኔም መጠቀም ህጋዊ ችግሮችም ከማምጣት በተጨማሪ የእናንተን ተቋም መልካም ስም ሊያጎድፍ ስለሚችል ከእንደዚህ አይነት አሰራር መቆጠብ የተመረጠ ነው።